በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የመልአኩ የቅዱስ ገብርኤል ቤተሰቦች ባለሟሎች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለመላእክት አለቃ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። የመልአኩ የቅዱስ ገብርኤል ጥበቃ በረከትና ረድኤት አይለየን። እንዲሁ ደግሞ ለዓመቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ይህ ቀሲስ ኤፍሬም የሚል የዩቲዩብ ቻናል ሲሆን በስሜ የከፈትኩት የዩቲዩብ ቻናል በየዕለቱ የሚቀርቡ የቅዱሳን ዜና አበውን የምናቀርብበት መጽሐፍ ስንክሳርን በየቀኑ ለየት ባለ ሁኔታ በዕለቱ የሚታሰበውን ቅዱሳት በስዕላቸው እንዲሁም አብያተ ክርስቲያናቸውን በተለያየ ሁኔታ ለማቅረብ እየሞከርኩ ነው። ስለዚህ ብዙ ሰዎች እያዩት እየተመለከቱት እንደሆነ አያለው። ቁጥሩ በርከት ያለ ሰው በአንድ ቀንም እያየው ነው፣ በተለያየ ሁኔታ ማለት ነው። ይህንን የምትመለከቱ ሰዎች ግን ከ70 በመቶ ወይም 80 በመቶ በላይ የምትመለከቱ ሰዎች ሰብስክራይብ እያደረጋችሁ አይደለም ያላችሁት። ስለዚህ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ ሼር በማድረግ ኮሜንት በመጻፍና ላይክ በማድረግ ይህንን ዩቲዩብ ጎልቶ እንዲወጣ ሰብስክራይብ እንዲደረግ እንድታግዙኝ በልዑል እግዚአብሔር ስም ጥሬን አቀርባለሁ። መልካም በዓል፣ ሰላም ዋሉ። ብሩ የኔ ነው ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። ትንቢተ ሐጌ ምዕራፍ 2 ከቁጥር 9። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራሁ ለታኅሳስ በዛቲ ዕለት አዕረፈ ሐጌ ነቢይ እሙሉደ አሮን ዘእምነገደ ሌዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 20 በዚች ቀን ከሌዊ ነገድ ከአሮን ትውልድ የሆነ ነቢይ ሐጌ አረፈ። እርሱም ከ12ቱ ደቂቀ ነቢያት አንዱ ነው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ የዚህ ጻድቅ ነቢይ ወላጆቹ ከእስራኤል ልጆች ጋር ወደ ባቢሎን ሀገር ተማርከው ሄዱ። ዳርዮስም የተባለው ኩርዝ በነገሰ ጊዜ በሁለተኛው ዘመነ መንግስቱ ይህ ነቢይ ትንቢት ተናገረ። የእስራኤልን ልጆች ወደ ሀገራቸው ይገቡ ዘንድ ኩርዝ ዳርዮስ ባሰናበታቸውም ጊዜ እነርሱም ከገቡ በኋላ ቤተ መቅደስን ከመስራት ቸል ባሉ ጊዜ እነርሱን ግን በአማሩና በተሸለሙ ቤቶች ውስጥ ይኖሩ ነበርና እንዲህ አላቸው። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ የእኔ ቤት ፈርሷል፣ እናንተ ግን ሁላችሁም ቤታችሁን ታጸናላችሁ አላቸው። ስለዚህ ከምድር በላይ ያለች ሰማይ ዝናብ ለዘር ትነሳለች፣ ምድርም ፍሬዋን አትሰጥም አላቸው። ከሕዝቡም ደጋጎቹ ሰምተው እጅግ ፈሩ። የእግዚአብሔርን መመስገኛ ቤት እንደሚገባ መስራት ጀመሩ። ይህም ጻድቅ ነቢይ 70 ዓመት ያህል ኖረ። የትንቢቱም ወራት ክብር ይግባውና ክርስቶስ ከመምጣቱ በፊት ከ430 ዓመት ነው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የንግሥት ታውፊና መታሰቢያዋ ነው። የአውጋኔዎስና የማዲዮስም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 21 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በታኅሳስ 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሐጌ ነቢይ፣ አባ አውጋኔዎስ፣ ታውፊና ንግሥት። ወርሃዊ በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አጼ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞኒዮስ ዘሀገረ ቶና፣ አባ አሞኒዮስ ዘሀገረ ቶና፣ ቅድስት ሳድዢ የዋሂት፣ ማር ቴዎድሮስ ኃያል ሰማዕት። ብሩ የኔ ነው ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር።
ትንቢተ ሐጌ ምዕራፍ 2 ከቁጥር 9 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉውን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ይስጠን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድህነት ያድርግልን። ይቅርታውን ቸርነቱን ያርቅብን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። በአልጋ ቁራኛ በደዌ ዳኛ የተያዙትን በመከራ በስደት በጭንቀት በግዞት በረሃብ በጭንቀት ያሉትን ዘመዶቻችን ሁሉ በያሉበት ይጠብቅልን። ለዓለሙ ሁሉ ሰላምን ይስጥልን። የሰላም አምላክ በረድኤቱ ይጎብኘን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።